እውነት ለኔ ስሜት አለው የሚለውን ነገር በስነ ስርዓት እንደ ሴት መረዳት ገብቶሻል አይደል? ግን አሁን ሁለቱ ያልጨረሱት ውስጣቸው ላይ እኔ ሳቅ እንግዲህ አብርሽ ሩታን በጣም በጣም እንደሚያፈቅራት በጣም አብዶላት አብረው እንደሆኑ ሁለቱም በጣም የዛን ያህል ስሜት ኖሯቸው አብረው እንደሆኑ አውቃለሁ። ይሄንን ገባሽ? ስለዚህ አሁን መሀል ላይ ደግሞ ይህንን ክስተት ተከስቶ ለምን ተጋጩ ማለት አልችልም። ያው ባለትዳር ይጋጫልና የሆነ ችግር ሊኖር ይችላል። ለምን ችግሩ ተፈጠረ ማለት አንችልም። ግን ያንን ችግር እንዴት አድርገው ነው መቅረፍ የሚችሉት ነው። ሁለቱም ልጆች ናቸው። በእርግጥ አብርሽም ልጅ ነው፣ እሷም ልጅ ናት። ምናልባት የሚረዱበት መንገድ ብዙ ህይወትን በደንብ አልገባቸው ሊሆን ይችላል። ከነሱ ደግሞ አንቺ ተሽለሽ ከተገኘሽ ከነሱ ደግሞ የተሻለ አይምሮ ከገባሽ አንዳንዴ ቆም ማለት የተሻለ ነው። ገብቶሻል አይደለም? ቆም ብለሽ ማሰብ ይሄ የሚሄድበት መንገድ ልክ ነው ወይ? የምራመድበት መንገድ ልክ ነው ወይ? ገብቶሻል? ማንም ከጀርባም ሆነ ከፊትም ማንም ስላራገበ አይደለም፣ ማንም ስላወራ አይደለም። ሰው ስላወራ ያንቺ ህይወት አይቀጥልም። ሰው ስላወራ ደግሞ ያንቺ ህይወት አይቆምም። ገብቶሻል አይደለም? እኔ አሁን አብርሽን አቁምም ብለው ላያቆም ይችላል። አንቺም አሁን እዚህ ጋር እንባ ከረዩ ብለሽ አቁሚ ምናምን ብዬሽ እንትን ምናልባት ላታቆሚ ትችላለሽ። ምክንያቱም ውስጥሽ ሂጂ ቀጤ እያለ የሚገፋሽ ነገር አለ ማለት ነው። ገብቶሻል? ከዚህ ግን ራስሽን አይተሽ ምን ላይ ነው በቃ ያለሁት፣ እንዴት ነው ይሄ ህይወት የእውነት ያስቀጥለኛል ወይ ወይስ መሀል ላይ መልሶ ይበላሽብኛል ብለሽ ራስሽ ልታይ ይገባል። ሴት ልጅ ነሽ በዛ ላይ። ገብቶሻል አይደለም? ያንን ነገር በትኩረት ማሰብ አለብሽ። እና እንደዚሁ ደግሞ ልታወሪኝ ስለመጣሽ በጣም ነው የማመሰግነው። የእውነት በጣም አመሰግናለሁ። እግዚአብሔር ያክብርሽ። አክብረሽኝም ስለመጣሽ ደውዬም ሳናግርሽ እሺ ስላልሽኝ በጣም አመሰግናለሁ። እና ራስሽን ቴኬር አድርገሽ ራስሽን በደንብ ባይነኝ እኔ እሺ ማለት እውነት በጣም ተረጋግተህ ስለመከርከኝ በጣም